ነቢዩ ኢሳያስ እጁን በአፉ ላይ እስከሚጭን ድረስ ታላቅ በሆነ መደነቅና መገረም ውስጥ ሆኖ የተናገረውን ትንቢታዊ ቃል ነው ማሳያችሁ። ይህ የሚገኘው በትንቢተ ኢሳያስ ምዕራፍ 53 ላይ ነውና ገና የመጀመሪያው ቁጥር ሲጀምር ቁጥር 1 ላይ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ብሎ በጥያቄ ነው የጀመረው። ታላቅ በሆነ መገረምና መደነቅ ውስጥ ሆኖ ነው ይህን ትንቢታዊ ቃል የተናገረው። ኢሳያስ አስቀድሞ ኢየሱስ ክርስቶስ ወይም መሲህ እንደሚመጣ ያውቃልና መሲሁ ሲመጣ ደግሞ እንዴት ባለ ታላቅ ሁኔታ ሊመጣና ሊገለጥ እንዳለ የሚያስበውና የሚጠብቀው ነገር ነበረው። እሱ ብቻ አይደለም፣ ሌሎቹ ነቢያቶች በዚህ ሁኔታ ይጠብቁት ነበረ የመሲሁን መገለጥ። ኢሳያስ ግን በብሉይ ኪዳን ከነበሩ ነቢያቶች መካከል ስለ ኢየሱስ ክርስቶስ በጥልቀት መንፈስ ቅዱስ የገለጠለትና በዝርዝር ስለ ክርስቶስ ኢየሱስ የተነበየ ነብይ ነውና በምድር ላይ የሚመላለስበትን ሁኔታ ከተመለከተ በኋላ በቃ ተደነቀና የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ማለት ክርስቶስ ኢየሱስ ነውና ክርስቶስ ለማን ተገለጠ ማለት እንዲህ ባለው ሁኔታ ለማን ተገለጠ ነው ያለው። ምክንያቱም መሲሁ በታላቅ ክብርና በታላቅ ኃይል ሲጠበቅ የነበረው የተገለጠበት ሁኔታ ግን በጣም ነበር ያስደነቀው ለኢሳያስ። በምን አይነት ሁኔታ መሲሁ ተገለጠ? እንወደው ዘንድ ደምግባት የሌለው በሰዎች ሁሉ የተጠላ የተናቀ ሕመምን የሚያውቅ የሕመም ሰው በደዌ የተመታ ብሎ ነው የሚገልጸውና እኛም ደግሞ እንደተቀሰፈ ቆጠር ነው እኛም አላከበር ነው የሚለው። ሰዎች በቀላሉ የሚወዱት አይነት ሆኖ አይደለም ይህ መሲህ የተገለጠው፣ የሕማም ሰው ነው። ይህን መሲህ በእንደዚህ አይነት ሁኔታ ታላቅ የሆነውን ገናናን ከፍጥረት ጅማሬ ጀምሮ የነበረውን ኃያል የነበረውን የእግዚአብሔር ክንድ የሆነውን ክርስቶስ ኢየሱስን በእንደዚህ አይነት ሁኔታ ተመለከተ። አላጠሩና በጥያቄ ነው የጀመረው። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ከዚህ የመጽሐፍ ቅዱስ ክፍል እኛ የምንማረው ኢሳያስ አስቀድሞ ስለ መሲሁ ያውቅ ነበር፣ የሰማው ነገር ነበረ። ከዛም በፊት የነበሩ ነቢያቶች ሁሉ ስለ መሲሁ መምጣት ያውቃሉ። በሚመጣ ጊዜ ግን እንዴት ባለ ሁኔታ ይገለጥ እንደነበር ግን በዝርዝር ስላልተመለከቱ፣ በእንደዚህ አይነት ሁኔታ ስላልጠበቁ ኢሳያስ ስለዚህ ነበር የተደነቀ። አሁንም በዚህ ዘመን ላለ ነው ለእኛ ደግሞ የእግዚአብሔር መገለጥ የእግዚአብሔር ኃይል በሕይወታችን እንደለመድነው እንደምንጠብቀው እና እንደምናስበው ብቻ ሳይሆን እግዚአብሔር ራሱ ባለበት እኛ ከጠበቅነው ውጭ በሆነ በሌላ ከፍ ባለ መንገድ መጥቶ ደግሞ በሕይወታችን ተገልጦ እግዚአብሔር እንደሚያስደንቀን የእግዚአብሔር ስራ ከግምትም ከሐሳብም በላይ እንደሆነ እጅግ አስደናቂ በሆነ ሁኔታ ነገሮችን እንደሚያደርግና ወደ ህይወታችን ሲመጣ አስደናቂ በሆነ መልኩ ክብሩንም ለዓለም ሁሉ እንደሚገልጥና እንደሚያሳይ የምንማርበት የመጽሐፍ ቅዱስ ክፍል ነው።